ፈተና 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 ይላል። ፈተና ይላል። ቢፈተኑ 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 ፈተና የማይሰለችው ህዝብ፣ ፈተና የማይሰለችው ሙያ። ታግተን እናልቃለን፣ ቢገሉንም እናልቃለን፣ ቢቀጡንም እናልቃለን። አሁን ደግሞ ሊፈትኑ ነው። ከሞት የተረፉን ነው የሚፈትኑት። ከቅጣት የተረፉን ነው የሚፈትኑት። ነው ምናችንን ልፈትኑ አስባችሁ ነው? እስኪ እንደው እናንተ ህይወት ያልፈተናችሁ አያሳዝናችሁ? ግን በየቦታው የሚሞተው ሹፌር፣ በየቦታው የሚታገተው፣ ጭራሽ ደግሞ ልፈትኑት አሰባችሁት? ኧረ ተውት፣ ኧረ ተውት፣ ኧረ ተው። ህይወት የፈተነው ይበቃል። ሹፍርና እኮ እንደ ኢትዮጵያ ሲሆን የሆነባት ሀገር የለችም ሲጀመር ማለት ነው። አንተ አሁን ጥሩ ፕሮፖዛል እንዳመጣ መንግስት የሌለበት ሀገር የሚመስል ሰው እንዴት መንግስት ባደራጀው ተቋም ውስጥ ተምሮ ሰልጥኖ መንገድ ትራንስፖርት ፈትሮ የሰጠው መንጃ ፈቃድ ህጋዊ አይደለም ማለት እኮ እስከዛሬ ሲንቀሳቀስ የነበረው ህገወጥ ነበረ ማለት ነው። አታፍሩም እንዴ? በእናታችሁ አራፋሩ አራንፋል ጎበዝ 30 ዓመት 40 ዓመት ከሀገር እየዞረ ሀገሩንም ቤተሰቡንም ሲያግዝና በሙያው የኖረ ሹፌር አንተ እንዴት ብለህ ነው ፈትነው? ኧረ ግፍ ነው የምር በጣም ግፍ ነው። ሲጀመር እፈትናለሁ የሚለው ሀሳብ ራሱ እንዴት እንደመጣላችሁ እኔ ሊገባኝ አልቻለም። ፈታኞች ፈትኑ፣ መፈተኑ እኮ ኖርማል ፈትኑ። ግን አንተ ፈታኝ የምትለው አካል 30 ዓመት 40 ዓመት የነዳውን መኪና መንዳት አለብህ። አንተ መጀመሪያ ነርተህ ማሳየት አለብህ። አንድ ቢያጆ በረሃ ድረስ መምጣት አለብህ። ምን ያህል መከራና ምን ያህል ስቃይ እንደሚታይ ሹፌርና ህይወት ላይ ማየት አለብህ። መጀመሪያ አዲስ አበባ ላይ ቁጭ ብለህ V8 እየነዳ ብቻ ቤተሰብ ያለንበት ሰዓት አስቸጋሪ ነውና ሁሉንም ፈጣሪ እሱ በመመቻቸው ያመቻቸው። ይህን ቪዲዮ ሼር ኮፒ ሊንክ አድርጉት ለሁሉም ሹፌር ድረስ። ሹፌሮች እግዚአብሔር አለ፣ ለሁሉም ነገር እግዚአብሔር ነው ያለው። የምር አትሰቡ፣ ጸሎት አድርጉ ለሁሉም ነገር። እግዚአብሔር የተሻለ ነገር ያመጣልና በሱ ተስፋ እናድርግ። እንግዲህ ማድረግ አይቻልም።